መጣ ኤልሳይቶ ነው Hello Elsie. Hello. እንዴት አደርሽ? እንዴት አደርክልኝ? አዳር እንዴት ነበር? ትንሽ አሞኛል እባክህ። ምን አልሽ? ከማታ ጀምሮ ትንሽ አሞኛል። ምን ሆንሽብኝ? አንቺ አቅለሽልሽኝ ወደ ላይ ይለኛል። ለሊቱ ሙሉ ሆዴ ሲቆርጠኝ ያደረው። ወይ ካልሆነ ልምጣ እንዴ? ስራ አስገባ? እገባለሁ ግን እኮ እና ታዲያ ስራ ጥረል ምናምን እንዴ? ስራው ካንቺ አይበልጥም። ይልቅ መጥቼ ሆስፒታል ወሰድሽ። ብዙም እኮ አይደለም። ደግሞ ሆስፒታል መሄድ እንደማልወድ ታውቂለ? ሆስፒታል መሄድ አለብሽ። እሺ በቃ ከሄድኩም ራሴ ሄዳለሁ። አንተ በቃ የስራህን ስራ ሂድ። እሺ በቃ ደውይልኝ። ታደርሽ ምን ነው ቤት ማንም የለም? አቤት። ሄሎ ኤልሲ እንዴት ነሽ? ተሻለሽ? ደህና ነኝ። ሆስፒታል ሄድሽ እንዴ? አዎ ሄጄ ነበር። እና ምን አሉሽ? ስንገናኝ እነግርሃለሁ። ሳታገኘኝ ወደ ቤት እንዳትገባ። ምን ነው የተፈጠረ ችግር አለ እንዴ? ስንገናኝ እናወራለን። ቻው በቃ። ኤልሲ እንዴት ነሽ ኤልሲዬ? በሰላም ነው? ማለት ምን ነው? አይ ሳታገኝ እንዳትገባ ስትኝ በጊዜ መጣሁት። ለዛ ነው። ምን ነው ችግር አለ እንዴ? መሰለ ምን ኤልሲዬ? ሆስፒታል ሄጄ ነበር። እሱን ማን ነግረሽኛል? ምን አሉሽ? ይኸውልህ ምን መሰለ? አረ ኤልሲዬ ንገሪኝ። አርግሻለሁ። ምን? እንዴት? ከማን? ምን ማለት ነው? ምንድነው የምታወሪው? ግልጽ ነገር መሰለኝ። ካንተ ነው ሌላ ከማን ላረግዝ እችላለሁ? ኤልሳ እየቀለድሽብኝ ከሆነ እንደዚህ አይነት ቀልድ አይመቸኝም። አንቺ ትልቅ ሴት አይደለሽ እንዴ? እንዴት ጥንቃቄ አታረጊም? ምን ማለት ነው? አሁን ነው እንደዛ የምትለኝ? ደግሞ ካንተ ውጪ ከማን ላረግዝ እችላለሁ? አላውቅም። እኔ ግን ስለዚህ ማሰብ አልችልም። እና ምን የሚደረገውን አድርጊ። አልገባኝም። አስወርጂው። ምን? ሌላ አማራጭ የለም። ይሄንን ካንተ አልጠብቅም። የምትወደኝ መስሎኝ ነበር። ለካ ተሳስቻለሁ። እንግዲህ ተናግሬያለሁ። ከኔ ይሁን አይሁን ላልታወቀ ልጅ በቃ ዝም በል። ከዚህ በላይ ምንም ነገር እንዳትናገር። እሺ እኔ ቸኩያለሁ ልሂድ። እንደዛ ማድረግ አልነበረብህ። ታውቋል አርግዣለሁ እኮ ነው ያለችው። እና ብታረግስ ትወዳታለህ አይደል? ምን አይነት ጥያቄ ነው? እንዴት እንደምወዳት እየጠየቀኝ ነው? እና ታዲያ ምንድነው የምትለው? የሷ ብቻ ስተት አይደለም የሁለታችሁም እንጂ። ቆይ እስቲ በሷ ቦታውን አስቡ። ራሷን ብታጠፋስ? ኧረ በስመ እንደሷ አታስብ። እውነቴን ነው አስብበት። እንዴት አመሸሽ?
እንዴት ዋልሽ? ምንድን ነው የሰማሁት? ኧረ ድክም ብሎኝ የመጣው ፍርሃት የለም እንዴ? የምትወዳት መስሎኝ ነበር። ደካስ እያስመሰልክ ነው። እውነት እንዳንተ አይነት ወንድም ስላለኝ በጣም ነው የማዝነው። ቆይ ሁላችሁም እኔ ላይ ነው እንደምትፈርዱት? ቢያንስ እህት አለ። በኤልሲ ቦታ እኔ ሆኜ ቢሆንስ? ማሰብ አቃት አይደል? በጣም ትገርማለች። ሰላም ልሴለችም እትሴላችሁ ውጪ ከሄደች አንድ ወር ነው። ምን ውጪ? እናቷ ሄዳለች። ተው ኧረ ስራ ስራ እንሙት ኤልሳ ኤፒሶድ ያላችሁ ኤልሳ እባክሽ ቅርቤኝ፣ እንደዛ ማድረግ አልነበረብኝም። ተነስልኝ። እንዲህ በቀላሉ ይቅርታ ማድረግልህ ይመስልሃል? ታስታውሳለህ የዛኔ ጥለኸኝ ስትሄድ? እባክሽ ኤልሲ ስለ ልጃችን ስትይ። ልጅ? የምን ልጅ? ምን እያልሽ ነው ኤልሲ? ልጅ የሚባል ነገር የለም። እንዴት? ስላላረገዝኩ ነው። ማለት? ታስታውሳለህ ያኔ አሞኝ ሆስፒታል ከመሄዴ ከአንድ ቀን በፊት ፍቅረኛሞች ተጣልተው በጥፊ የተመታችው ልጅ አግኝቻት ነበረ። ከዛ ለምን እንደነበረ የመታት ስጠይቃት ስላረገዘች እንደሆነ ነገረች። ወቅቱ በጣም ተናድጄ ነበር። ብዙ ነገር አጫወተችኝ። በጣም የምታሳዝን ልጅ ነበረች። ከዛ ግን አንድ ነገር ለማድረግ ወሰንኩኝ። ታስታውሳለህ? እኔ እናንተ ግንኙነት ስናደርግ አንተ ብዙም አያስጨንቅህም ነበር። መከላከያ እንደምንጠቀሙላ አታውቅም ነበር። በዚህ ነገር ግዴለሽ ነበርክ። ስህተት ቢፈጠርና ባረግዝ ምን እንደምትለይ ማወቅ ፈለኩኝ። ስለዚህ ሆስፒታል መሄድን እንደ ምክንያት አደረኩና እንዳረገዝኩ ነገርኩ። ይኸው ያንተ መልስ አወኩት። ሙሉ ለሙሉ ስህተቱን እኔ ነበር ያደረከው። ይሄ ደግሞ ያንተ አይነት ወንዶች ችግር ነው። አስበው እስኪ በእንደናንተ አይነት ወንዶች ምክንያት የስንት ሴት ልጅ ህይወት እንደሚበላሽ። ለማንኛውም ጥሩ ትምህርት የተማርክ ይመስለኛል። እባክሽ ኤልሲ እባክሽ